ያን ሁሉ ማውጣት አልፈልግም። ለምን ብትሉ ይህን በማውጣቴ እንኳን ስንት ነገር እያለኝ። እንግዲህ ውድ ተመልካቾቻችን የመሲ መልእክት ሰምታችኋል ብዬ ተስፋ አደርጋለሁ። እውነት እኔ ከልቤ ነው ያዘንኩኝ ማለት ነው። በቢሬክስ አበሻዊ ይሄንን ነገር አልጠብቅም ነበረ። ለነገሩ ያው በጣም ከባድ ነው። ወንድ ልጅ ማመን ማለት በጣም ይከብዳል። በትዳር መሀል ደግሞ ዋናው ነገር ትዳራቸው አደጋ ላይ እንዲወድቅ ያደረገ ማን ነው? ዮሴፍ አፕ የሚባል ልጅ ነው። እውነት ማስተዋልን ያድልህ። ሌላ ምንም አይባልም። ምን ይባላል? እውነት በጣም ያሳዝናል። በትዳር መሀል በሁለት ሰው መሀል ሶስተኛ ሰው ሲገባ በጣም አደጋ አለው። ስለዚህ ወገኖቼ ባካችሁ በትዳራችሁ መሀል ሶስተኛ ሰው አታስገቡ ማለት ነው። ከባድ ነው እና እውነት እኔ መሲ በጣም ነው ያሳዘነችኝ። ምክንያቱም እኔም ነገ ሴት ልጅ ነኝና ላገባ መዘጋጀ ሴት ስለሆንኩኝ በጣም ይከብዳል። እውነት ያማል እና ጉዳቱ በጣም ከባድ ነው እና ወልዳለች በዛ ላይ እና ያ ሁሉ ነገር እያለ ግን ዛሬ እንደዚህ መሆናቸው በእነሱ ትዳር እንግዲህ ብዙ በእነሱ ፍቅር ብዙ ሰው ነበረ የሚቀና የነበረው እና ግን እንደዚህ በመሆኑም በጣም ይደብራል። እውነት ብሬክስ አበሴ እኔ ከአንተ ይህንን ነገር አልጠብቅም ነበረ። በጣም ትልቅ ሰው። በእርግጥ ሰውን ያበላሻል። ጥሩ ጓደኛ ካልገጠማችሁ ጓደኛ ያበላሻችኋል ማለት ነው። ሆኖም ግን ይሄ ልጅ በእርግጥ ትክክል ነው። እኔ በብዛት ግን ዮሴፍ አፕ ብዙም አልከታተለውም ነበረ ከዚህ በፊት ያው ዩቲዩብ ላይ ነው የማውቀው በፊት ጀምሮ ማለት ነው። እና ብዙም የሚያስተምራቸው ነገሮች እውነታዊ እንዳልሆነ የሆነ አፖች ምናምን ሲያስተምር እውነት ምንም ነገር አይገባኝም ነበረ። ምክንያቱም የሚያስተምራቸው ነገሮች ሁሉ ትክክል ስላልሆነ ማለት ነው። እና የሆነ አላ የፌክ ነበረ እና እኔ ይሄን ልላችሁ የቻልኩኝ ዛሬ በእነሱ መሀል ገብቶ እነሱ ስላለያየ ሳይሆን እኔ በፊትም የሆነ በቃ የፌክ ነገር ስለሚያስተምር ብዙም ደስ አይለኝም ነበረ። እና ሰዎች ደግሞ በመልካም ነገር ሲያስተምራችሁ ነው እንጂ ዛሬ ደግሞ የእነሱ ትዳር እንደዚህ አድርጎ ነገ እኮ በሱም ከዚህም የበለጠ ነገር ሊያጋጥመው ይችላል። እና ይሄ ልላችሁ የቻልኩኝ ለዚች ለአጭር እድሜያችን ግን የሰውን ህይወት ለምን እናበላሻለን? ለምን አይጠቅሙም እኮ እሷና እሱ ቢያለያይ እኮ እሱ የሚጠቀም ነገር የለም። ግን ለሰይጣን ቦታ መስጠቱ ይሄን ያህል ምን አስፈለገ? እውነት እኔ በጣም ነው ያዘንኩኝ። ይህንን እኔ እንጃ ከብሬክስ ደግሞ ይህንን አልጠብቅም ነበረ። ስንት ሰው በጉጉት ብዙ ነገር እኔ እንጃ ስንት ነገር ያደረገ ልጅ ነበረ። ግን ዛሬ ደግሞ በእንደዚህ አይነት ቦታ ሲገኝ ግን ረስማ እውነት ለዚህ ሁሉ ህዝብ ሀዘን ግን ላንተ ጥሩ ይሆናል። እኔ መሲ ያው መልካም ሴት ናት። በእርግጥ ሚዲያ ላይ ብዙ ጊዜ እናያታለን። ግን ሆኖም በመልካምነቷ ነው የምናውቃት። ግን ሆኖም ደግሞ የሰው ህይወት ማበላሸስስ ምን ይጠቅማል? አንዴ ሴት ልጅ ናት። ትዳር ውስጥ ከገባች በኋላ ህይወቷ እንደዚህ መበላሸት አለባት ወይ? አንተስ ወንድ ነህ። እሺ ወንድ እስከሆንክ ድረስ ነገ ሌላም ታገባለህ። እንግዲህ ሌላም ህይወት እንደቀጠልክ ነው። እና ግን ሆኖም በዚህ መልኩን እኛን አንጠብቅህም ነበረ። እውነት በመልካም ስራ ከዚህ የበለጠ ትልቅ ነገር ሰርተ ብዙ ነገሮች ሰርተ እንደምታቀርብልን ነበረ ስንጠብቅህ የነበረው። ግን ደግሞ በትዳርህ ማለት ደግሞ እንደዚህ ነገር ስናይ ደግሞ እውነት በጣም ልብ የሚነካ ነገር ነው። በእውነት በጣም ልብ ይነካል። እኔ በጣም አዝኛለሁ እውነት ለመናገር ማለት ነው። እና አንድ ሴት በድለህ አስከፍተህ ህይወቷን አመሰቃቅለህ መራቅ ማለት ወደ ሌላ ሴት መሄድ ማለት እውነት ይሄ